ዛሬ በጣም ሞዶውን በጌን ልሸጠው ነው። ሰላሚቱ እንዴት ናችሁ? ይሄ ሁለተኛ ቪዲዮአችን ነው አይደል? በጣም አሪፍ እየሄድን ነው። ዛሬ እንግዲህ በጣም ስላችሁ እንደ ቤተሰብ በቃ እኔ ያሳደኩት በግ ልሸጥ ነው በአንዳንድ ምክንያት። ያው ዞሮ ዞሮ በግ ፍየል ምናምን የምታረቡት ለዕለታዊ ወጫችሁ እንዲሸፍን ነው አይደል? የሆነ ሸጣችሁ የሆነ ነገር እንድታረጉበት ነው። ግን አንዳንዴ ከንትን አልፎ እንደ ቤተሰብ ነገር ይሆናልና መሸጥ በጣም ይከብዳል፣ በተለይ ሴቶቹ። ይሄም ግን ወንድ ነው። በቃ እኔ ነኝ እንትን ያልኩት። ያው በጣም እያዘንኩም ቢሆን መሸጥ ብቻ ስላለበት ይሸጣል ማለት ነው። እና ዛሬ እስኪ የሱን ፕሮሰስ አሳያችኋለሁ። ውሏችን አሪፍ እንደሚሆን ተስፋ አረጋለሁ። አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይበር አርጉኝ። እስካሁን 12 ሰብስክራይበር ደርሰናል። ሀሳባችን በዚህ በአንድ ወር ውስጥ በዚህ አሁን በጀመርነውና በሚቀጥለው በግንቦት ውስጥ 500 ሰብስክራይብ መግባት ነው። እንደ ፈጣሪ ፍቃድ እናሳካዋለን ብዬ አስባለሁ። ይመቻችሁ፣ አብራችሁን ቆዩ። ያው እንግዲህ እንደምታዩት የበጎቻችን ቤት ይሄ ነው። እዚህ ጋር ከፈትን ገባን። ያው በጣም ጠባብ ነች የበጎቹ ቤት እና ወደፊት የመቀየር ሀሳብ አለን። በጣም ጠዋትም ስለነበረ ምግብ ፈልገዋል ምናምን። ሁሉም ተርቦ ነው የቆሙ። እነኚህ ወንዶች ናቸው እና ደግሞ ከስራ አያችሁት ትንሽ የመበላሸት ነገር አለ። ዛሬ ዋናው ይሄ ነው ማለት ነው። በጣም አመፀኛ ነው። ዝም ብሎ ቀላል እንዳይመስላችሁ። እዚህ ጋር ፈታውለት ያው ስለሚዋጋ እርጉዞቹ ምናምን እዚህ ጋር ፈታውለት። አሁን ያው ወደ ውጪ አስወጣቸው ነው ማለት ነው። ውጪ ነው የሚመገቡት እና ውስጥ ይሄው እዚህ ጋር በሩ ተከፈተ ማለት ነው። እና እየወጡ ነው ወደ ውጪ፣ እየወጡ ነው ወደ ውጪ። አያችኋቸው? እዚህ እያወጣናቸው ነው። የሚበሉት አተላ ምናምን ነውና ያው አንድ ቦታ ጅብ ብለው ምናምን ያው እንግዲህ እሱም በልዩ ሁኔታ ለማንከባከብ እና ደግሞ ዛሬ ወድቄ ነበር የሚሸጥበትም ቀን ስለሆነ ያው እንክብካቤ በደንብ ያስፈልገዋልና ለየት ያለ እንክብካቤ እናደርግለታለን። ሆዱ ምናምን አጠጋግበን ነው የምንሸኘው። እና እስኪ የሆነ ነገር ከቤት እንስረቅና ለሱም ይሆን ምግብ እንስጠው ማለት ነው። አብራችሁ ቆዩ። በድግ እና የመኖ ቤቱን ቁልፍ ረስቸው ከቤት ገብቼ ወሰድኩ። ያው ለእርሻ በሮች ምናምን ስለሚዘጋጅ በቃ አርቼ ነው የምሰጠው ማለት ነው። እዚህ ጋር እንከፍታለን እና ላስቸግርም። ፊት ቁልፉ በጣም ነበር የሚያስቸግረው። ዛሬ እንዴት እንዲደግ እንደሆነ ገባው ይላል። ያው የገጠር ስለሆነ ይሄን ቤታችን ስተርተር ምናምን ስለነበር ብዙም አይመችም። መኖችንን ከዚህ ጋር ሰረቅ እናደርጋለን ማለት ነው። ያው በጣም የሚወዱበት ነገራችን ይሄ ያው ጥሬና ሹርሽ ኪሎ ምናምን ይደረግበታል። ከዛ በቃ ያበደ ነው ማለት ነው የሚሆኑት። ያው በአንድ እጄ እንትኑን ስለያዝኩ አይመችም ምናምን። ስለዚህ ነሰነስንበት አረግ ነው። ከዛ ያው ምን ትጠብቃለህ? ቀስ ብለህ ማውጣት ነው። እና ከዚህ ኩልል ካለ ከዝናቡ በኋላ ትንሽ እንወስድና እዚህኛው ላይ እንደዚህ እናርከፈክፍለታለን። ያበደ ነው የምላችሁ። ሽታው ለሰው ራሱ ይሆናል። አሁን እንግዲህ ያው ምግቡን ይዤለት ወጥቻለሁ። ምናልባት እስኪ ተለይቶ ከነሱ ከበላ ይሆናል ማለት ነው። የመጨረሻ ቀኑን አውቆ ከነሱ ጋር ከበላ እስቲ እንሞክረው። እንግዲህ እሱም አላሳፈረኝም።
ያው መብላት ጀመረ ማለት ነው። ለዚህ ነው ቅድም በጣም ነው ማዝንለት ያልኳችሁና በቃ የመጨረሻ ሚስኪን ነው። እዚህ ጋር የሚጋራ አይጠፋም። ሴቶቹ ምናምን እንዴት ሊያዘው እዚህ ጋር በጣም ነበር የተቸገርኩት። ካሜራው ምናምን ብቻውን እየበላ ነው እንግዲህ ዛሬ እስኪ የመጨረሻ ቀኑ መሆኑን ሳያውቅ አይቀርም። እናያለን። በልቷል። በቃ አሁን በልቶ ከጨረሰ ቀጥታ ወደ መንገድ ነው ማለት ነው። በቃ አሁን ጨርሰን ወጥተናል። አሁን እዚህ ጋር ልብሳችንን ለባበስን። ልብስ የለበስኩኝ ምናምን ትንሽ እዚህ ጋር ያው ስፖርት ነክ ነገር ምናምን ስለምሰራ አቋሜን ላሹፋችሁ ብዬ ነው። እና ጨረስን። ሸሚዝ ይለበሳል እዚህ ጋር የማይቀረው ነገር ሸሚዝ ይለበሳል። ያው ያን ያህል እኮ አይደለም። አንደኛ ዝናቡ ዘንቧል ቡክትክት ያለ ነው። እንዲሁ ዝም ብለህ ለበስ ለበስ አድርገህ ትወጣለህ። በቃ ምን ወንድ ልጅ ያን ያህል እንትን ሲል አያምርበትም። እና ያው ጨረሰ ይልሃል ይገባል። እዚህ ጋር ዋናው ነገር ተረስቶ ነበረ። ዋናው ነገር ሻጥ ሻጥ እናደርጋለን። በጣም አሰልቺ ነው በነገራችን ግን ያለዚች ነገር አይገፋም። ድንገት ዱላ እንኳን ቢመጣ የገበያ ነገር አይታወቅምና በምን ታመልጣላችሁ? ከብት ተባሮ ሊወጣብህ ይችላል። ስለዚህ ቀበቶውን ጠበቅበቅ አርግተህ መውጣት ነው ማለት ነው። ያው ለብሰን ጨርሰናል። አሁን ደግሞ ምናልባት ከተመለሰ በጉ ማለት ነው ብር እንይዛለን። በደህና ጊዜ ቆጠብናትን ያጠራቀምናትን እናወጣለን ማለት ነው። ያለ ክፉ ቀን ወንድ ገንዘብ ያስፈልገዋል ስላችሁ በደንብ ነው የሚያስፈልገውና ያን ያህል ፐርፌክት አይደለም እኮ ቀረጻው ግን በቃ ይለቀቃ። ይሄ ቪዲዮ ይለቀቅ ለፍቼበታለሁ። እዚህ ጋር እያወጣጣን ነው እየለቃቀምን ምናልባት የተረሳ ምናምን ካለ ብለን እና በቃ ፋይናሊ ወጥተናል። እየሄድን ነው እየሸከሸክነው ነው ከአህያ ጋር አስረን። ያው ለመቅረጽ ስላልተመቸኝ ነው። አሁን ገበያ ደርሰናል ማለት ነው። እኛም እዚህ ጋር አስረን ቆመናል እየጠበቅን ነው። እንግዲህ መጨረሻም እንግዲህ ሀሳባችን ተሳክቶ እየወጣን ነው። ያሰብነውን ያህል ባይሆንም አሪፍ ነው። ብቻ እስካሁን እንትን ያለው አሪፍ ነው። 17,000 ሸጠናል ማለት ነው። ያው እግዚአብሔር ይመስገን ነው የሚባለውና አሁን ደግሞ ከአሁን በኋላ ያለውን ሂደት ሙሉንም ማሳያችሁ ነው። ያው ገበያ መሀል ስለሆንኩና ፊት ለፊት እዚህ ማውራት ስለማልችል ወደ ታች ካሜራው ወደ ታች ይዤው ነው ማለት ነው። ይመቻችሁ እና ትንሽ አረፍ ልበል ብሳም ልብላ ምናምን ብዬ ሲስተር ጋር ገባሁ። ግን እሷ እስካሁን አልሰጠችኝም ምግብ እና እዚህ ጋር መራቤን አይታ ማደረሻ ቢሆን ይሄን ማር በዳቦ ብላለች። እየበላው ነበር ግን ማሩ በጣም ፌክ ነውና ስኳር ብቻ። ግን ያው ስለራበን ማድረግ አይቻልም እያልን ነው በላን ማለት ነው። እዚህ ጋር ደግሞ ማዘር መጣች። ያው እንዴት በጊዜ መጣ ምናምን እያለች ነውና አላሰበችም ነበር። ቤተሰብ ያሰብነውን ያህልም ባይሆን ተሸጧል። ይኸው ብሩ እንደምታዩት ነው። አያችሁት ብሩን? እንግዲህ በጣም የምወደውን ነው ለረጅም ጊዜ ያሳደግኩት በጌን በዚህ መልኩ ሸጬዋለሁ ማለት ነው። የዛሬ ቪዲዮአችንን እዚህ ላይ እናበቃለን። ይሄ ሁለተኛ ቪዲዮአችን ነው የዩቲዩብ። እስካሁን ከተከታተላችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቻው